ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ይታዩ ይችላሉ። ምክንያቱም ትንሽ እኔ እቻቸዋለሁ። ትንሽ በቃል ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ያጣበቀችው ምክንያቱም በቀላል መንገድ እንዳይነሱ ወይ ከማድረግ አኳያ 5 ቦታ አሉ። እነዛ ናቸው 5ቱ ለመቤታችን እንዲያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህ ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋለሁ። የሷ በዳይመንድ በሀዘን ነው። የኔና እናንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ የታየ በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓትን የፈጀብኝ ለመለጠፍ በጣም ወገቤን አሞኛል እና ይሄ ነው የሚመስለው። እንግዲህ ያው እንዳልኩ ትልቁ ዓላማ ውጪ እንደሄደ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገር እኛ ሊያስተምር የራሱን ሕግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያነረው። ከዛ አንጻር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የእናቴ ያልበለጠም ትላለህ። ገብቷል አይደል? ከዛ አንፃር ያንን ምኞቴን ማሳካት ፈልጋለሁ። ምናልባት ራሱ በዳይመንድ እና በወርቅ ራሱ ተመሳሳይ የሆኑ ስዕሎች በዓለም ላይ ምናልባት 2 ወይ 3 ነው ሲባል በቃ እንደዛ ነው። ያን ያህል ብዛት የለውም። ሪል በሆኑ ዳይመንዶች የለም፣ ፌክ በሆኑ ብዙ አሉ። ግን ስፔሻሊ የእመቤታችን ትንሽ ቆየት ያለ ከአንድና 2 አይቻለሁ። ከዛ በላይ አላየሁም። ስለዚህ ምናልባት ወይ በአፍሪካ በኢትዮጵያ ለመጀመሪያው እንደው በትውልዳችን የሰራነው ሊሆን ይችላል ብዬ አስባለሁ። ምን ያህል ጊዜ ፈጀብህ አሁን ይሄንን ስዕል ለመሳል ሊባል ይችላል? ይሄንን ስራ ስሰራ ኦልሞስት